ተጠቀሙበት። ከሄደ ተመልሶ አይመጣም። ሰው ይሞታል፣ እድሜም ይሄዳል። ያላችሁን በደንብ ተጠቀሙ። ቂም አትያዙ፣ ይቅር በሉ። ተስፋ በፍጹም አትቁረጡ። ሁሉም ሰው ይቀየራል። እንዳደነግጡ፣ ስቃችሁ ለፉት። ስትወድቁ ንጠሩ እንጂ አትሰበሩ። ለሰው ብላችሁ በፍጹም ማንነታችሁን አትቀይሩ። ሐሳባችሁን ለሰው ሳይሆን ለፈጣሪያችሁ ብቻ አማክሩ። ውድቀትም ሲገጥማችሁ ብቻችሁን ቻል አድርጉት። ሁሌም ቢሆን ጸልዩ። የፈጠራችሁ አምላክ መፍትሄው ሁሉ በእጁ ነውና ሁሌም ቢሆን ስለ ሁሉም አመስግኑ እና በምንም አይነት ሁኔታ ውስጥ ብትሆኑ ፈገግ በሉ። ሰው በፍጹም አትናቁ። ዝቅ በሉ፣ ከፍ ትላላችሁ። በከፍታችሁም ጊዜ እግዚአብሔርን አትርሱ። በመጨረሻም በመንገዳችሁ ሁሉ እግዚአብሔርን አስቀድሙ። ከአንድ ኢንስታግራም ኮሜንት ያገኘሁት ጠቃሚ መልእክት ነው። ለምትወዱት ሰው አጋሩት። አደራ ጊዜያችሁን ተጠቀሙበት። ከሄደ ተመልሶ አይመጣም። ሰው ይሞታል፣ እድሜም ይሄዳል። ያላችሁን በደንብ ተጠቀሙ። ቂም አትያዙ፣ ይቅር በሉ። ተስፋ በፍጹም አትቁረጡ። ሁሉም ሰው ይቀየራል። እንዳደነግጡ፣ ስቃችሁ ለፉት። ስትወድቁ ንጠሩ እንጂ አትሰበሩ። ለሰው ብላችሁ በፍጹም ማንነታችሁን አትቀይሩ። ሐሳባችሁን ለሰው ሳይሆን ለፈጣሪያችሁ ብቻ አማክሩ። ውድቀትም ሲገጥማችሁ ብቻችሁን ቻል አድርጉት። ሁሌም ቢሆን ጸልዩ። የፈጠራችሁ አምላክ መፍትሄው ሁሉ በእጁ ነውና ሁሌም ቢሆን ስለ ሁሉም አመስግኑ እና በምንም አይነት ሁኔታ ውስጥ ብትሆኑ ፈገግ በሉ። ሰው በፍጹም አትናቁ። ዝቅ በሉ፣ ከፍ ትላላችሁ። በከፍታችሁም ጊዜ እግዚአብሔርን አትርሱ። በመጨረሻም በመንገዳችሁ ሁሉ እግዚአብሔርን አስቀድሙ። ከአንድ ኢንስታግራም ኮሜንት ያገኘሁት ጠቃሚ መልእክት ነው። ለምትወዱት ሰው አጋሩት። አደራ ጊዜያችሁን ተጠቀሙበት። ከሄደ ተመልሶ አይመጣም። ሰው ይሞታል፣ እድሜም ይሄዳል። ያላችሁን በደንብ ተጠቀሙ። ቂም አትያዙ፣ ይቅር በሉ። ተስፋ በፍጹም አትቁረጡ። ሁሉም ሰው ይቀየራል። እንዳደነግጡ፣ ስቃችሁ ለፉት። ስትወድቁ ንጠሩ እንጂ አትሰበሩ። ለሰው ብላችሁ በፍጹም ማንነታችሁን አትቀይሩ። ሐሳባችሁን ለሰው ሳይሆን ለፈጣሪያችሁ ብቻ አማክሩ። ውድቀትም ሲገጥማችሁ ብቻችሁን ቻል አድርጉት። ሁሌም ቢሆን ጸልዩ። የፈጠራችሁ አምላክ መፍትሄው ሁሉ በእጁ ነውና ሁሌም ቢሆን ስለ ሁሉም አመስግኑ እና በምንም አይነት ሁኔታ ውስጥ ብትሆኑ ፈገግ በሉ። ሰው በፍጹም አትናቁ። ዝቅ በሉ፣ ከፍ ትላላችሁ። በከፍታችሁም ጊዜ እግዚአብሔርን አትርሱ። በመጨረሻም በመንገዳችሁ ሁሉ እግዚአብሔርን አስቀድሙ። ከአንድ ኢንስታግራም ኮሜንት ያገኘሁት ጠቃሚ መልእክት ነው። ለምትወዱት